ዜን የቸርኩ ዓላማዬ አንተ ነህ ፍሬው ጤንነቱ ተመልሶ እንኳን ለአራተኛው የመልእክት ስነ ጽሑፍ ምሽት ከ3 ወራት ቆይታ በኋላ በሰላም በጤና ተገናኘን። እንደተለመደው አጠር ያሉ ግጥሞቼን አቀርባለሁ። ስንከሽፍ ሲያቅተን መዋደድ ፍቅር ከኛ ርቆ የጸብ ጠንሳሽ በዛ ጥል የሚያቆይ ጠምቆ የጋረደን ክፋት ጭካኔ እያካፋ በደም አረጠበን ቂም እያከረፋ ሰላም ዱር ሊገባ አብሮነት ሊሰደድ ሰው መሆን ረከሰ እርስ በርስ መዋደድ ሰማይም ባር ግዞ ምድርም የደም ጤዛ በደል አጨቀየን ኃጢአት እያበዛ ያረከስናት ሰላም በያዘን አባዜ ያቀለልናት ፍቅር በያዘን አባዜ ስንከሽፍ ባዮች ነን አይ ዘመን አይ ጊዜ ያልበደለ ዘመን ያላጠፋ ጊዜ ከስካር ሲያነቃን ከከንቱ ዝዋዜ ገዳይ ሞት ይሆን በጸጸት ትካዜ። የሚቀጥለው ግጥም በአቃቂ ቃሊቲ ብዙዎችን በማብቃት የሚታወቀው ጓደኛችን ወዳጃችን ላንተነህ ፍሬው የቀረበ መወድስ ነው። ዓላማዬ ላንተ የሚሆን ነገር ከኪሴ የሚወጣ ከእጄ ላይ ቀንሼ የምሰጥህ ባጣ ንፉግ አልባልም ከጎንህ የምታጣ የሊናዬ ወሰን ሰው የመሆን ክብሩ ከጎንህ መኖር ነው ለኔ ዳር ድንበሩ። ለህመምህ ፈውስ ሐኪም መሆን ባልችል ላንተነትህ አገልጋይ ባሪያህ ነኝ ባለሟል። ለነገ ያንተ ተስፋ ብርሃናማ መሆን ወዶ ዘማች ነኝ የሰጠው ጊዜን ከተትረፈረፈኝ ለአንተ ምሰዋለህ ጊዜን የቸርኩ ዓላማዬ አንተ ነህ ፍሬው ጤንነቱ ተመልሶ እዚህ መድረክ ላይ እንደምታዩት ተስፋ አደርጋለሁ። የመጨረሻ ልቤነ ሊናዬ የምታስቆዝመኝ ያለፈ ጊዜን ጠርተህ የምታሳየኝ በትዝታ ሰደህ የምታስቆዝመኝ በሐሳብ እያበረርክ ሩቅ የምታከንፈኝ ሳቄን እንድረሳ ትዝ ብሎኝ ስቃዬ በቁጭት በግኜ እንድርስ በንባዬ ብሶቴን ቀስቅሰ ሆድ የምታስብሰኝ ያለፍኩትን አሳር ና እያልክ የምትጠራብኝ በጭንቅ ዱር ገደል ውስጥ የምታንከራትተኝ ሽቅብና ቁልቁል የምታወዛውዘኝ የምታመላልሰኝ ልቤነህ ህሊናዬ ልወቅህ ንገረኝ። አመሰግናለሁ።